ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም። ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። አለፈልን ያለቀሰ ነው። አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ይኸው አርሰናል አተዝበል ያዘው ያዘው ያዘው። ሰላም እንዴት ናችሁ? ውድ የናቪታ ዩቲዩብ ቻናል ተከታታዮች፣ ናቪታ ከረጅም ጊዜ በኋላ ተከስታለች። እስቲ ሞራል ለናቪታ። እንዴት ነሽ ብራዘር? ማለት ሲስተር ባክዘር ተናገሪ። አስረጅ፣ እኛ እንመልስላታለን። እንግዲህ እስከዛሬ ስጣፋ የነበረው በጣም ትተኛለች። አይ ቢዚ ናት በጣም ስራ ምናምን የስራ ጫናም ስላለባት ምናምን እና ነገሩ ለኛ ቪዲዮዎች እያረገች እኛ ልንቀጥል ይደክማታል። ኤኒሃው መተናል። በቆንጆ ባሪፍ በበደ ቪዲዮዎች መተንላችኋል። አብራችሁን እስከ መጨረሻው ድረስ የዚህ ቤት ህግ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን እስከ መጨረሻው ድረስ ፈታዘና እያልን እንቀጥላለን ማለት ነው። እንደተለመደው እናንተን የሚያዝናኑ እንዲሁም ደግሞ ወቅታዊ የሆኑ ነገሮች ላይ ሐሳባችንን እንሰጣለን፣ ትዝብታችንን ደግሞ እናካፍላችኋለን ማለት ነው። እናንተም የታዘባችሁት ነገር ሊሆን ይችላል፣ እኛም የራሳችንን ሐሳብ እንሰጣለን። እናንተም ኮሜንት ስር እየገባችሁ ደግሞ የራሳችሁን ሐሳብ ስጡ። ደቅ ያረጋችሁ የሳይ ለማንኛውም ለመጥፋት አንሞክርም። ከዚህ በኋላ ቶሎ ቪዲዮችን ለመልቀቅ እንሞክራለን። እስከ መጨረሻው ድረስ ማየት ግዴታችሁ ነው። ያ አለች እሷም አለች። እንግዲህ የአርሰናል ደጋፊዎች እንኳን ደስ አላችሁ በመጀመሪያም ለማለት እንፈልጋለን እና ያረፋችሁበትን ቦታ ንገሩንና ለቅሶ መተን እንረሳችሁ ለማለት ያህል ነው። we are እና የአርሰናል ደጋፊዎች ፕሪሚየር ሊግ ዋንጫ ስለበላችሁ እንኳን ደስ አላችሁ። ግን ደስታችሁን በልክ ብታደርጉ ደስ ይለናል። በጣም እየረበሻችሁ ነው አይደል? በጣም በዛ ተንዛዙ። ነገሩ ብርቅ እኮ ስለሆነ ለነገሩ ከ22 ዓመት ብርቅ የአንድ ሰው እድሜ ማለት እንግዲህ እኔ ተወልጄ እዚህ እስክደርስ ድረስ ዋንጫ ለማየት ያላነሳ ቲፕ እንግዲህ አሁን እንትን ይበልጥ ግን ስሜታችሁን ምናምን ተቆጣጠሩ። አፍተር ኦል ነጭ ነው የበላው ማንንም አያውቅም እና ትንሽ ሰከነ ብትሉ እና ትውልዳችንን ደግሞ ባታሰድዱ የባከነ ትውልድ ነው እየተባልን ነው በእናንተ ምክንያት ማለት ነው። እና ብዙ ቪዲዮዎች ትዝብቶችን ዛሬ እናካፍላችኋለን። ያላችሁ በጣም የብዙ የአርሰናል ደጋፊ አክቲቪስቶች አሉ። ገባሻ? የአርሰናል አክቲቪስቶች አሉ። የእነሱንም ሪአክሽኖችን ምናምን አብረን ምናይ ይሆናል ማለት ነው። እንዲሁም ደግሞ አንዳንድ አስቂኝ ቪዲዮችም ተካተዋል። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ ማድረጋችሁ እንዳይረሳ። የሳይ ወደ ቪዲዮች እንሄዳለን። አለፈልን ያለቀሰ ነው። አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት አመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤያለሁ። ትልቅ ሰው እኮ ነው ማለት የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ከዚህ በላይ አልቅሶ ነው። ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ሆነ ተከናወነ። 22 ዓመት ለፍተናል። እንኳን ደስ አላችሁ። እንኳን ከልባቸው
ሰበረው ስልኩ በነገራችን ላይ ዮናታን ከአርሰናል ዋንጫ ከበላ ሰርግ በሰርግ ደግሳለሁ ብሏል። እንግዲህ እኛ ምንም በላ ነው አሸንፏል። እንኳን ደስ አላችሁ። ይኸው ቀበል ነው ስሜቱ ግን ኧረ ሰበረው ስልኩን በጣም የሚገርመኝ ማለት ነው። ኦኬ ይብላ አርሰናል ዋንጫ ምናምን በላ የፈለገ ለምን 100 ዓመት ቆይቶ ወይም በቀድሜ ልኩ ሳይበላ በላን በል በዚህ ልክ እንደዚህ ስሜታዊ መሆን ትክክል ነው። ደግሞ ከተማ እየረበሹ ነው። ደግሞ በዛ ልክ ደግሞ ከተማው በቃ የትኛውም ከተማ ላይ እንጂ ስለዚህ አርሰናል ደጋፊዎች ተረጋጉ፣ በቃ ተረጋጉ። ሰከን ያላችሁ እኛ ለነገሩ ወርቃችን አይደለም ገባሻ? ግን ለዚህ ነው ምን ጣላችሁ። ለዚህ ብርቅ የሆነ ነገር ያጫጩሃል። እኔ አርሰናል እኔ አሁን ቲሙን ወዳለሁ እንደ ቲም ማለት ነው ገባሻ? ግን እንደዚህ አይነት ደጋፊ እያየች አሁን እንዲበላ ተቋጥራለች። እኔ አሁን ሲቲ ከሚበላ አሁን ውጭ ሀገር ብትሄጂ እንግሊዝ ብትሄጂ ሲቲ ከሚበላ አርሰናል እንዲበላ ነው የሚፈልጉት የዩናይትድ ደጋፊዎች ገባሻ? እዚህ ሀገር ላይ ግን ያሉ ደጋፊዎች በቃ አርሰናል እንዳይበላ ነው የሚፈልጉት። ምክንያቱም እንደዚህ አይነት ረብሻ ይፈጠራልና መንግስት እጁን ካላስገባ በቃ ጭራሽ በቃ ሀገሪቱ ሰላም አታገኝም እየተባለ ነው። እንትን አይተሃል? ቻትጂፒቲን ጠየቁት ማለት ነው የት ብንሄድ ይሻላል አሁን የአርሰናልን ዜና ምናምን ላለመስማት ነው። እሺ ይሄንን ላለመስማት እንኳን በጣም አስቸጋሪ ነው። ግን ለመጀመሪያ እንትን ብትሄዱ አለ ሰሜን ኮሪያ ብትሄዱ ኔትወርክ ስለሌለ ምናልባት እዛ አለ ወይ ሁለተኛ አለ ገዳም ብትገቡ እዛም እንትላችሁ ይችላል። ታዋቂ ሰዎችም አስጊ ዴንዳሾ ቀንደኛ የአርሰናል ደጋፊ ነውና እሱም እያለቀሰ ነው። እዚህ ጋር ተመልከች። እንዳለቀሰ ሁሌ አይተሻል? እስኪ ሌላኛው ታዋቂ ግለሰብ ደግሞ ማን ነው? ሄኖክ ድንቁ። ሄኖክ ድንቁም እያለቀሰ ነው። ተመልከች። ይኸውልህ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄን ባብቻ ደም ጭምር ነው። ይሄንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን ምናቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው። ይሄ የዚህ ቪዲዮ ኮሜንት አንልንጋ ያስለቀስካቸው የሴቶች እንባ ነው የሚያስለቅስ። ሰው ግን በቃ ቁጭ ብሎ ይቆምጣል። ማንቸስተር ደጋፊ ኮሜንት
አሁን የሆነ ነገር ኢትዮጵያ ውስጥ የሆነ ነገር ተፈጠረ እንደዚህ ሆነ ምናምን ቢባል ማንም እንደዚህ ወጥቶ ያለቅስ እንደዚህ አስበሽዋል የሆነ በቃ እንትን ጨመረ ሲባል የሆነ ተቃውሞሽ ምናምን እዚያ አትወጪ ገባሽ የሆነ በቃ መንግስትን ቻሌንጅ አታደርጊ ኑሯቸው አስመሰሉት ያኔ የከሸፈ ትውልድ ምናምን ያለው ትክክል ነው በቃ ገባሽ አይ አርሰናል ደጋፊ ማሳያ ነው ለከሸፈ ትውልድነታችን ማለት ነው በቃ በጣም አረጋገጠ ምንም እኮ ኢትዮጵያን እኮ እንኳን አያውቁም ብያስባለሁ ያምሬ ነው ማለት አረዛ ተለጥፎላቸው አይደል እንዴ ኢትዮጵያ አርማ ባንዲራ ዝም ብሎ ደጋፊው ይዞ ገባና እንደዚህ ሚኒ ያከል እንኳን እንተም የላቸውም ገባሻ ግን በዚህ ልክ ያሽቃበስላቸው እያለቀስ እያነባሽ ሆነ ይሄ ውስጥሽን አእምሮሽን በሙሉ ተቆጣጥሮታል ማለት ነው ያ ማለት ማሰብ እንኳን ያቃተን ነው በጣም ያሳዝናል በእውነት እኔ አፈርኩ እኔ እንደዚህ ይሄን ያክል ሰገጤ ናቸው ብዬ አስበላክ ገባሽ አርሰናል ደጋፊ ሲባል ኩል ምናምን ነገር ግን አውሪያንቺ የሚሆነው የሚወራሽ በዚህ ልክ አረበና ነገሪያቸው እስቲ በዚህ ልክ እንዴት ሰው እንደዚህ ፋራ ይሆናል ያ ናቪን አውት አንቺ የአርሰናል ደጋፊ ጀዝባነታቸውን አረጋግተው በይፋ ማለት በይፋ አገራዊ ጀዝባነት እኔ አይደለም 20 አመት ለምን 200 አመት ለምን ቆይቶ አይበላም ምን አገባኝ እንደዚህ በቃ መደሰት ያለኝ ያክል ደሰታለሁ ግን እንደዚህ እያለቀስኩኝ እየሮጥኩኝ በጨለማ እየሮጥኩኝ የተንደባለሉ አንቺ እንዳለ ውጭ ድቦሌ እኮ ያደሩት እንዳለ ለሊቱም አደሩ እና በጣም እኔ እንጃ አራዳ ነኝ ምናምን የምትሉ ሰዎች ምናምን አለ አይደል አራዳ ነኝ እንደዚህ ነኝ በቃ ጭስ ነኝ የከተማ ልጅ ነኝ ምናምን ሚል ሁላ በቃ እዛ እንዳለ ፋራ አርጓቸው በቃ አጂ ነፋይና ምን ምትዩ ነገር አለ ፋራ ናቸው ያለች እኮ ኧረ እንደሞ ተመልከቹ ሲን ምን እንደፈለከ ምን እመቤቴ ማርያም አገዘችን እኮ አሳካነው እንድንያሳካነው ምንድነው እሺ አሁን የምትይዋል አሳካነው መንፈስ ነው እግዚአብሔር ተሳክቷል እሺ ይሄ እኮ መንፈስ ነው በእውነት መንፈስ ነው መንፈራፈራ አው እንዴ ሰው እንደዚህ የሚያስለቅስሽ ምናምን ሆኖ መንፈስሽን የተቆጣጠረው ገባሻ ስሜትሽን ብቻ ሳይሆን መንፈስሽን የተቆጣጠረው ይሄ ነገር እና በጣም ያሳዝናል ብቻ ትውልዱ ወዴት እየሄደ ነው ብቻ የአርሰናል ደጋፊዎች አራዳ ተመስሉኝ ነበር ግን በጣም የሌለ 20 አመት ዋንጫ አልበላም ብላችሁ እንደዚህ ለምን ብርቃ አሳዛኞች ናችሁ ብቻ እንትናችሁን አሳይታችኋል ማለት ጅልነታችሁን አሳይታችኋል አራዶች አሉ ቤት የተቀመጡ የተደሰቱ ምናምን አሉ በዛው ልክ ደግሞ ኳስ ነው እኮ አለቀ ምን ያክል ያው እኮ ያለም እንትን አስመሰሉት ያውም ፈረንጆቹ አሁን ነጮቹ ምናምን ቢያቋቸው ወይ ከዛ ውስጥ አንድ ኢትዮጵያዊ ተጫዋች ቢኖር ምናምን በቃ ለሱ ይሰጣል በእንስተንሽ አረ ጨራሽ እኮ ማይመስል ነገር ነው ጋር እስቲ መቻችሁ ጅልን ካላችሁ ዝናችሁ በቃ እስቲ እዚህ ጋር ደግሞ ከተማ እየወጣ እንትን ፖሊስ እያባረራቸው ነው ከተማ ሲበጠብጡ አይተሻለ ይኸው አርሰናል አንተ ዝበል ያዘው የት አካባቢ ነው ያዘው ለሰው ያው ያሯሯጣቸው እንትን ፓትሮል ያዘው አሁን በመኪና ቢገጭስ እንደዚህ ስንት አፍሪካዊ እኮ ጅል ነው የሚባለው ለዚህ ነው መቼም አይሰለጥን እዛ ጭራሽ ተዝም አይላቸው ቂጣቸው ለጥልጠው ይኸው ፓትሮል ኖርዝ ለንደን ፎሬቨር ኖርዝ ለንደን ፎሬቨር ብሎ ሲዘፍኑ ወይም በቃ የራሳቸው የማንነታቸው ስለሆነ እነዚህኞቹ ማንነታቸው ስለሆነ ከሰላም ለጋቢ እንዳለ አንዱ የማንቸስተር ደጋፊ መሆኑን ቢያውቁ ይጨርሳል አይተሻለ የማንቸስተር ደጋፊ ነው ገብቶ እንደሱ ነው ይቀውጣል
ፈርቶ ይገሉኛል። ማንነትሽን ቢያውዛ እዚህ ጋር ደግሞ ሌላ ትርምስ ማለት ነው። ሐረማያ ዩኒቨርሲቲ ነው ደግሞ See them. Like see them. Look. ወያላ ማስተደጋፊ ነው እንትኖች የግቢ ተቆጣጣሪዎች ሁለት ሰው ነው ይሄን ሁሉ ህዝብ በቃ የት እንደገቡ ምትሪው በዘመኑ በቃ በነገራችን ላይ እንደ ካምፓስ ተማሪ በዚህ ዘመን አረባ Maya jui security ma. ይዘዛ Ogo broke na nado. ተሰባኩ ነው Maya zai yo broke na gara. አረቡ እኮ ይዘና እያየሽ ነው የካምፓስ ተማሪ ባንዴ ጉባታ በቃ የለም ጠፋ። የካምፓስ ተማሪዎች በነገራችን ላይ በጣም እኔም አሁን ካምፓስ እያለሁ ያየሁት ነገር ዘሞስት ቦቅቧቅ ፍጥረት ስም በጣም ፈሪ የዓለም ፈሪ እነዚህ ምኖች የግቢ ተቆጣጣሪዎች ምናምን አሉ። ምንም በቃ ዝም ብሎ በቃ እንትን ያ ሁሉ ህዝብ በቃ አንድ ሰው እየተደበደበ ዝም ብሎ ያያል። ተማሪ ቆሞ ያያል። እንደዚህ አንዳንድ ደግሞ በጣም ጽንፈኞች አሉ ደግሞ በብሔር ምናምን የተደራጁ አሉ በዛው ልክ ማለት ነው። እና እንደዚህ ፈሪያቱ ነው። እሺ የአርሰናል ደጋፊዎች ፈሪዎች በዛው ልክ ደግሞ እንደዚህ እግር ኳስ እንደዚህ አይነት ነገርም አለ ሀገራችን ላይ። ባለፈው ሳምንት እግሩን የተሰበረ አንድ ተጫዋች አለ። እግር ኳስ ደስታ ብቻ አይደለም እንደዚህም አይነት ሀዘንም አለው ከውጤት አንፃር ብቻ ሳይሆን ከዚህ ያይሽ ነው ጓደኛው እግሩ አይዟችሁ አይነባ መልካሙ አይዟችሁ መልካሙ እያለቀሱ ይዘገነንሻል። ቁጭምጭሚት ይዞ ማለት ነው። ትኑ በጣም ይዘገናል። ለማየትም ደስ አይልም። ወላይታ ዲቻ ከመድን ኢትዮጵያ መድን ጨዋታ ላይ ነው። ተቃራኒ ቲም ራሱ በቃ በጣም ጓደኛሽ አብሮሽ የሚጫወት ጓደኛሽ ነው እንደዚህ አይነት ጉዳት ሲገጥመው በጣም ጓደኛሽ ባይሆን ራሱ ይዘገን ነው ገባሽ የሆነ አካል ወይ በጣም ከባድ ነው ስብራት እንትኑን ደግሞ ፒክቸር ነው ይጮህ ነበር በጣም ነው ዘቀጥ እንዲያው እንደዚህ አይነት ውጭ ሀገር ላይ እንደዚህ አይነት ጉዳት ምናምን ሲደርስ ከካሜራውን ይደብቁታል አንዳንድ እዛው እንትኖች ምናምን ቢቀርጹት ነው ገባሽ የጨዋታ ሲጀመር እየተላለፈም አይደለም በቲቪ ምናምን እየተላለፈ አልነበረም አሁን ልክ አሁን ላይቭ ስትሪም እየተላለፈ እንደዚህ አይነት አሰቃቂ ጉዳት ምናምን ሲደርስ ይሸፈናል ሲጀመር በሰዎች ምናምን አንቺ ያንቺ ስራው ረባሽ የኔን ያዥ ጦጣ
ወደዛ አድርጊው አንቺ ምን አረኩት እኮ በይሳወራ ምናምን እንዲህ ምናምን እንዲህ ያልሽም ተውሪ እና አሰቃቂ ጉዳት ሲደርስ ካሜራ ይደበቃል ዘበዛ አጥብ እንዴ በእናትህ በጥብጭ ኦፍ ይደረጋል ማለት ነው ካሜራ ምናምን ኦፍ ይደረጋል በቃ እንትን ይባላል ይሸፈናል ውስጥ ያሉ ስፔሻል ኮናን የቀረጹት ምናምን ምስሎችን ነው የምታገኘው ላይቭ ላይ ግን ጭራሽ እንደዛ አይነት ነገር እንዳይታይ ይታገዳል እቺ እህታችን ደግሞ አሁን ከዚህ ከእግር ኳሱ ከአርሰናል ምናምን ሙድ ስንወጣ እቺ እህታችን ምን እንደምትል እስቲ እንስማት እኔን መካዳችን የታባህ ነው ያለው እና ካለበት ውጣ አንተ እናት ማህፀን ብትገባ ራስ ቆፍሬ ያወጣል ጉድጓድ ውስጥ ብትገባ ቆፍሬ እንዲያወጣለው ተገባበት ማለት ነው እኔ እኮ ነኝ እኔ እናት ነኝና መጀመሪያ እኮ አንተን በመሰራበት በስራ ቦታ እየተመላለስክ መግቢያ መውጫ ሰጥተኝ አንተ ነኝ እንድቀርብ ያደረግ ተቀረፍኩ በኋላ እየታባህ ነው ብትሄድ እየታባህ እበልሃለሁ እያልኩ ነው አርዳለሁ እግዚአብሔርን እየታባህ ነው ያለው ናውጣ ካለበት ለምን ተደበክ ስራ ቦታም የለህም አፈላልቂያለሁ ባህር ዳር እንዳለህ አውቃለሁ ና አልፋታም እገላለሁ እያልኩ ነው እጅ ስጥ ለኔ አበበ ከበደ ማለት ያስፈልግ ለኔ እጅ ስጥ ና ብያለሁ ነው አለቀ የወራለው ግን አትችም ቆፍሬ ያወጣሉ ጉድጓድ ራሱ ብትገባ ማለት ነው እንድትሞት ራሱ አልፈቅድልም እገላለሁ እበላሃለሁ እና ብትወጣ ይሻላል ከመበላት በፊት ቶሎ ውጣ አባቢ ወንድሞቼ ቀልደኛ ናችሁ እንዳይደብርሽ እሺ ችግር የለው በልና እንግባ እሺ እንዴት አልከው እንዴም እስካሁን የታባቆ ይተች ነው ባየ አንተ ባየ ምንድነው ይታች ምን እንደሆነ ይዛ መጣች ቆሚ ያላችሁ ነው የታባቱ ሰረንለት ጳውሎስ ወተሩላት ተጠርጥያለሁ ይሄድነው ደቂቃ ጨምሩልኝ ማለት ነው የቀራቸው አንተ እንትኑን ግን አይተሽዋል ኤዲቱ ሶስቱም ኮሱ ነው ይመሸው ይችላል እስቲ እግዚአብሔር አልባላልኩ እንዴ ኤዲቱን አራየሽው እንዴ ያበደ ኤዲት እኮ ነው ወንድሞቼ ቀልደኛ ናችሁ እንዳይደብርሽ እሺ ችግር የለው በልና እንግባ እሺ እንዴት አልከው እንዴም እስካሁን የታባቆ ይተች ነው ተሸለ ባየ አንተ አይሻ ይሄ ነው መስመር ከታርጎታል ባየ ምንድነው ይታች ምን እንደሆነ ይዛ መጣች ቆሚ ያላችሁ ነው የታባቱ ሰረንለት ሚሊዮናችሁ ይመሻል አንበሳ ጎበዝ ነሽ በርታ ጳውሎስ ሜላትና ጳውሎስ ነው ሜላት ቪዲዮ ሻርሻል ፎቶ ሻል ቪዲዮ ትሏል አችለህ እንዲህ ስትል ያለው ጸጉሯ እሱን እናወጣለን ቀጣይ ሳውንድ ላይ ይሻላል ነፍስ ተጨርሰናል ጨብጭ ጎበዝ ልጅ እና ለማንኛውም እንደዚህ አይነት ቆንጆ ሂውማን ሄር መግዛት የምትፈልጉ ሰዎች ዴም አርኩኝ ሂውማን ሄር ነው የራሴ ነው ቆርጠሽ ልሽጪ ነው እንዴ ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር ቪዲዮ እንደተመቻችሁ ተስፋ እናደርጋለን የአርሰናል ደጋፊዎች ግን ተጠንቀቁ እናቀሳስራለን ከመንግስት ጋር አቀሳስራን ማለት ነው እያንዳንድሽን እናሸብብሻለን ምንድነው እንደዚህ የምትረብሽው አርፈሽ ተቀመጪ ለማንኛውም ሰብስክራይብ ያደርጋችሁ የአርሰናል ደጋፊዎች ይመቻችሁ እንኳን ደስ አላችሁ አራዶቹ ፋሮቹ ግን በቀጣይ ደግሞ ባበደ ቪዲዮ እስክንገናኝ ድረስ እንሰነባበት ይጋ ከዛው ድረስ በሰላም ቆዩን እንወዳችኋለን ናቪታም ሰላም ባያችሁ ቻው ባያችሁ ነይ ናቪታ ቻው ባያችሁ አንቺ ቻው ባያችሁ ለመጨረሻ ጊዜ ተሰናበቻችሁ እሺ ቻው ባይ አንቺ ባይ ምን ይብሰው ካልፈለገች እኮ መስመር ቼክ እንደማታርግን ቼክ ማለት ነው እና አመሰግናለን ስለተከታተላችሁ እዚህ ድረስ እንወዳችኋለን እስከዛው ድረስ ባይ ምንድነው አማርጊ እዚህ ቢዩ